እቺን ቃል እስቲ በእኔና በእናንተ እድሜ ላሉት ልጆች እናብራራላችሁ ወይም ደግሞ ትንሽ ቀለል እናድርገው። ዲሲፕሊን የሚባለው ነገር አንድ ነገር ላይ ወይም ደግሞ የጀመራችሁት ምንም ነገር ሊሆን ይችላል ወይም ደግሞ እየሰራችሁ ያላችሁት ነገር ላይ ሊሆን ይችላል። ትምህርትም ይሁን ስራም ይሁን ብቻ እናንተ ሀስል የምታደርጉበት የሆነ መንገድ ላይ ያላችሁ ጽናት ወይም ደግሞ ያላችሁ ፎከስ ያላችሁ ኮንሲስታንሲ ያ ዲሲፕሊን ይባላል። ያለማቋረጥ ጥርስን ነክሶ እስከ መጨረሻው የመጨረሻውን ፍሬ እስከ ማግኘት እንዲሁም ደግሞ ጥርስን ነክሶ እስከ መጨረሻው ድረስ የመጓዝ ያ ዲሲፕሊን ይባላል። ይሄ ሁለተኛው ነገር ደግሞ ሞቲቬሽን የሚባለው ነገር ወረት የሚባለው ነገር ይይዛል። ሞቲቬሽን ማለት ለሆነ ነገር ወይም ደግሞ ለሆነ ሰዓት የምትቆይ ትንሽ ወረት የምትባለው ነገር በተለይ በሀበሻዊ ቤተሰብ ዘንድ ወይም ደግሞ በሀበሻዊ ማህበረሰብ ዘንድ እቺ ወረት የምትባለውን ነገር እናቃታለን። ለአጭር ጊዜ የምትቆይ ሆይታ ወይም ደግሞ ለአጭር ጊዜ የምትቆይ ማሽቃበጥም ልንራት እንችላለን። ወይም ደግሞ ወረት ያ ወረት እስኪያልቅ ወይም ደግሞ ያ ነገር ጉጉታችን፣ ፍላጎታችን፣ መነሳሳታችን እስኪያልቅ ያለችው ሞመንት ያቺ ወረት ናት። በእንግሊዘኛው ደግሞ ሞቲቬሽን ይባላል።